እሺ ለጸሎት እንዘጋጅ። በእግዚአብሔር ፊት መቆማችንን እናስተውል። በትና ሞላ ሰውነታችን 3 ጊዜ እናማትብ። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ጌታችንና መድኃኒታችን ኢየሱስ ክርስቶስ ሆይ እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን በምሕረትና በቸርነትህ ብዛት ጊዜውና ሰዓቱን ባርከና ቀድስ ስለሰጠን እናመሰግናለን። መድኃኔዓለም ክርስቶስ ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳይሆን በማያልቀው በምሕረትና በቸርነትህ ብዛት ካለንበት ሰብስበህ በስምህ አንድ ሁለት ሆናችሁ ብትሰበሰቡ እኔ መካከላችሁ እገኛለሁ ብለህ እንደተናገርከው መድኃኔዓለም ክርስቶስ ሆይ በዛም በላይ ሆነን ተገኝተናልና የተሰበሰብንበትን መንፈሳዊ ዓላማችን አስጀምር እንድታስፈጽምልን ዘንድ እንለምናለን። መድኃኔዓለም ክርስቶስ ሆይ እቺን ሰዓት የአንተን ድንቅ ስራ የእናትን ድንቅ ስራ የቅዱሳን መላእክት የሰማዕታት ጻድቃን ድንቅ ስራ የምንሰማበት ነውና መድኃኔዓለም ክርስቶስ ሆይ መልካም ነገር የማይወዳው ጠላታችን እንዳይቃወመን እንዳይፈታተንን መድኃኔዓለም ክርስቶስ ሆይ ለአእምሯችን ለልቦናችን ለአንደበታችን ጠባቂ መላእክት እንድትልክልን ዘንድ ለምናለን። መድኃኔዓለም ክርስቶስ ሆይ ቀሪውን ሰዓታችን አንተ እንድትባርክልን አንተ እንድትጎበኝልን ዘንድ ስለ እናትህ ቅድስት ድንግል ማርያም ብለህ የጀመርነው መርሐ ግብራችን አስጀምረን ታስፈጸምልን ዘንድ ቅዱስና ገናና የሆነን ስም እንዲህ ብለን እንጠራለን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግስትህም ትምጣ፣ ፈቃድህም በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ቃል ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተሞላሽ ንጽሕት ሆይ ደስ ይበልሽ። ጸጋን የተሞላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስርልን ዘንድ ዘላለሙ አሜን አሜን። የጌታችንና የመድኃኒታችን ኢየሱስ ክርስቶስ ጸጋና ሰላም ከኔም ከእናንተም ጋር ይሁን። የወደ እግዚአብሔር ቤተሰቦች እናታችን ቅድስት ድንግል ማርያም አስራት በኩራት አደራ ልጆች እህት ወንድሞቼ ፍጹም በሆነው በክርስቶስ ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ሳመሻችሁ? እንደምን ለሰዓት አደረሳችሁ? አሜን። ሳይገባን እንዲገባን አድርጎ እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን በምሕረቱና በቸርነቱ ብዛት ጊዜና ሰዓቱን ጠብቆ ለዚህ ሰዓትና ለዚህ ደቂቃ አደረሰን። ልዑል እግዚአብሔር ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ስሙ የተመሰገነና የተከበረ ይሁን አሜን። አትለይምና እናቱ እናታችን ቅድስት ድንግል ማርያም ስሟ የተመሰገነና የተከበረ ከፍ ከፍ ያለም ይሁን አሜን። መድኃኔዓለም ያከበራቸው ሁሉም ክብርና ምስጋና ይገባቸዋልና ቅዱሳን መላእክት ሰማዕታት ጻድቃን ስማቸው የተመሰገነና የተከበረ ይሁን አሜን። እንኳን አደረሳችሁ። በዕለቱ ታስቦና ተከብሮ የሚውሉት የቅዱሳን ወርኃዊና ዓመታዊ ክብረ በዓል አሜን። እንኳን አብሮ አደረሰን። ቸሩ መድኃኔዓለም ከቅዱሳን በረከት ያሳትፈን አሜን። እነሆ የሳምንታዊ መርሐ ግብራችን ጀምረናል። ቀድሞ ቴክስቱን ስላስቀመጠች ራማ ቀጥይ ራማ ልትሰንበት እሺ ካለሽ በቴክስት አሳውቀኝ ከተመቸሽ ማለት ነው። ለሚ ወለት ሰንበት አሜን። በእውነት ጸጋውን ያብዛላችሁ እህቶቻችን ወንድሞቻችን በእናንተ እግዚአብሔር ይመስገን። ሀረግዬ ድምፅሽን ስለሰማሁ በጣም ደስ ብሎኛል። ነው እንኳን ሰላም መጣሽልን በስመ ስላሴ ቆየሽልኝ። አሜን። እኔ የምመሰክረው ለወንድሞቼ እና ለእህቴ እንዲሁም ለራሴ ነው።
እግዚአብሔር ይስጥህ። በስመ ሥላሴ በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። በእግዚአብሔር ቸርነት በወላዲተ አምላክ አማላጅነት በአባቴ በመመኪያዬ በሊቀ መላኩ በቅዱስ ሚካኤል እንዲሁም በወንቅ እሸቱ ቅዱስ ገብርኤል ብቻ ብዙ ናቸው የጠራኋቸው ከዚህ ዘርዝሬ ባልዘልቀውም ቅዱሳን ጻድቃን ጠርቼ ከዕለታት አንድ ቀን ወንድሜ ትንሽ ነውና በጣም ጠፍቶ ወደ ሳውዲ ይመጣል። ሳውዲ መጥቶም ወደ ሪያድ ተጭኖ ከመሸዋሩ ቦታ ጠፋ ማለት ነው። ወደ 5 ቀን ሆነው ድምፅም የለውም እና አባዬ ሊቀ መላኩ ቅዱስ ሚካኤል አባቴ እኔ ላንተ ሰጥቼ የለምን? ለምን እንደዚህ ታደርጋለህ? ብቻ ምክንያት ይኖርሃን አባቴ፣ አንተ እንደምትወደው አድርገህ ብቻ ድምፁን አሰማኝ አልኩት። አባቴ መመኪያዬ ቅዱስ ሚካኤል ጠልቼ የማያሳፍረኝ በእውነት እየበደልኩት አንድም መልካም ስራ ሳልሰራለት ሁሌም የሚደግፈኝ አባቴ ቅዱስ ሚካኤል እኔ መመኪያ ወንድሜን በዕለተ ቀኑ በሰላም አስገባልኝ። በዕለተ ቀኑ የዕለተ ቀኑ በ12 ተገናኘን ወንድሜ ጋር። በ7 ዓመቴ ወንድሜን አገኘሁት በአባቴ ቀን። በጣም ደስ ብሎኝ ዋልኩኝ። እግዚአብሔር ይመስገን። እንዲሁም አንድ ወንድሜ ነበረ ደንበር ነበር የሚኖረው እና ከዛው ነው የሚኖረው። ምንም ሳላስበው ተነስቶ ወደ ጅዳ ልገባ ነው ብሎ ደንበር ቆርጧን አሉኝ። ከዛም የራማው ልዑል የወንቅ እሸቱ ቅዱስ ገብርኤል አባቴ እኔ አቅም የለኝም፣ በጣም ተፍትሽ ነበር፣ በጣምም እየሞቱ ነበር እና ወንድሜን እኔ ላንተ ሰጥቻለሁ። እማ ፍቅር መንገዱን ምሪልኝ፣ ቸሩ መድኃኔዓለም ሰማዕቱ ቅዱስ ጊዮርጊስ ብቻ ማልጠራው የለኝም። እግዚአብሔር ይመስገን። በሊቀ መላኩ በቅዱስ ገብርኤል ቀን እንዲሁ ድምፁን ሰማሁኝ፣ ደህና ነኝ ብሎኝ ከዛም በሰላም ገባልኝ። አሁን ልቡ ካሰበው ከፈቀደበት ቦታ ይገኝልኛል። እንዲሁ ትንሽ ወንድሜም ስራውን ይዞ እየሰራ ይገኝልኛል። እህቴም በጣም ጨንቋት ነበረ፣ ስራ አጥታ ተቀምጣ ነበረ። እናቴ ኪዳነ ምሕረት እውነት አንቺ ደጅሽን ተረግጣ በቤትሽ ሱባኤ ገብታ አድል ወደዚህ የመጣዩ ደግፈሽ አስገብተሻት የለ በየሄደበትም ደመወዟን እየተቀማኝ ነው የምትመጣው። እባክሽን እመብርሃን አንቺ የፈለግሽውን ልጅሽ የፈቀደውን ስራ ስጭልኝ አልኳት። አሁን ስራ ሰጥታልኝ ደመወዟንም በወር እየሰጡ እየሰራች ትገኝልኛለች። በእውነት ለእኔ የደረሰ ቸሩ መድኃኔዓለም የቅዱሳን የሰማዕታት አምላክ ለሁላችሁም ይድረስ። እንዲሁም የምመሰክረው ለራሴ ነው። እኔ ስራ አጥቼ 1 ወር ያህል ተቀምጬ ነበርና የዛሬ ወር በ29 ነበርና ወንቅ እሸት ሊብ ላይ አባታችን አባ ዮሐንስ ተስፋ ማርያም እያስተማሩ ነበር፣ እያዳመጥኩ ነበርና መድኃኔዓለም ኢየሱስ ክርስቶስ ሆይ እኔ ጭንቀት አልወድም፣ በጣም ጨንቆኛንም ደግሞ እባክህን ለእኔም ስራ ስጠኝ፣ በቃ እንደዚህ አይነት ስራ ስጠኝ ብዬ ከዛ በጸሎታችሁ አስቡኝ ብዬ በኮሜንት ጻፍኩኝ ማለት ነው። እውነት እላችኋለሁ ካሰብኩት በላይ ቆንጆ ስራ አግኝቼ በዕለተ ቀኑ ስራው መጥቶልኝ ወጥቼ ዛሬ ወሬ ሞልቶ ይገኛል። እግዚአብሔር ይመስገን። ቸሩ መድኃኔዓለም እኔን ኃጢአተኛይቱን የሰማ እናንተንም ይስማችሁ። እንዲሁም ደግሞ በጣም አሞኝ ልቤን አሁንም አሞኛል፣ መተንፈስ አልችልም። በማህበር ጸሎት ማድረስም አቅቶኛልና ትናንትና ነበረ ጽጌ ዮሐንስ አባቴ በጣም ሲመሰክሩ ሰማለሁ። እኔስ ልጅህ አይደለሁም? እባክህ እንደ ልቤ እንኳን ልተንፍስ። መተንፈስ አልችልም፣ ማረፍም አልችልም። ከሰው ቤት ነኝ። ዝክረ ቅዱሳን እያዳመጥኩ ነበርና መድኃኔዓለም ኢየሱስ ክርስቶስ ሆይ እንደበደልኩህ አውቃለሁ፣ እንደ ኃጢአቴ ይገባኛል፣ ይህም ሲያንሰኝ ነው። ነገር ግን አባቴ ያለሁት በሰው ቤት ነው። እንደ ልቤ ደፋ ቀና ብዬ አልሰራም። ልቤ ታፍኗል፣ መተንፈስ አልችልም። እማዋየው በጎኔ ማንም ሰው የለኝም። አይተው እንኳን አይረዱኝም። የምትረዳኝ አንተ አምላኬ አይደለህምን? አምላክ አቡነ ጽጌ ዮሐንስ እባክህ ለእኔም የአባትነት ፍቅርህን አሳየኝ። ምንም ኃጢአተኛና ቆሻሻ በሆነ ልጅህ አይደለሁምን? እባክህ ልተንፍስ ነበር ያልኩት። እውነት ለመናገር መተንፈስ አቅቶኝ ነበር። ከዛም አምላክ አቡነ ጽጌ ዮሐንስ እባክህ ማረኝ ብዬ ያቀረብኩትን በሃይላንድ ውሃ ያንን ጠጥቼ ከሚያመኝ ፓርት ላይም ለቀለብኩት ውሃውን ጸበልህ አድርግልኝ። ጽጌ ዮሐንስ አባቴ እባክህን የአባትነት ፍቅርህን አሳየኝ ነበር ያልኩት። እውነት ለመናገር ዛሬ እግዚአብሔር ይመስገን እንደ ልቤ ተንፍሼ ቀጥ ለጥ ብዬ ሰርቼ ዛሬ በሰላም አድሬ እዚች ሰዓት ደቂቃ አድርሶኝ እግዚአብሔር አምላክ ከዚች ሰዓት ደቂቃ ደርሼ ለመመስከር አበቃኝ።
ባይገባኝም ቸርነቱ ምሕረቱ ተደርጎልኝ እውነት ለመናገር በእኔ በቆሻሻይቱ አንደበት ተናግሬ የምጨርሰው አይደለም። እልል ብላችሁ አመስግኑልኝ። እውነት እኔ መስክሬ ሳይሆን እግዚአብሔር በሚያውቀው እኔ ተናግሬ አልጨርሰውም። የእግዚአብሔርን ታምር በእኔ በኃጢአተኛይቱ የሚያደርግልኝ የኔ አባት መመኪያዬ ቅዱስ ሚካኤል ሁሌም ከጎኔ ነውና እልል ብላችሁ አመስግኑልኝ። ለእኔ የደረሰ ለሁላችሁም ይድረስላችሁ። አመሰግናለሁ። የደረሱ ቅዱስ መልአክ እመቤታችን ቅድስት ድንግል ማርያም ፍጹም እንዳያደርጉላችን ድረስልን፣ ፍጻሜሽን ያሳምርልሽ፣ ቃል ቃል ከሚያሰማልን አሜን አሜን። በእውነት ሁላችሁ የደረሰልሽ ሊቀ መላኩ ለሁላችን እንደዚሁ ይድረስልን። የሱ ነገር የለኝ አላቅም። እኔ ምን እንደምሆን ምን እንደማል አላቅም። እና ለምዬ ለአንቺ የደረሰልሽ ሊቀ መላኩ ቅዱስ ሚካኤል ማየዬ መከታዬ ኪዳነ ምሕረት መብዙኃን እንደውም አባታችን አቡነ ጽጌ ድንግል ቅዱስ ገብርኤል ሁላችሁም ለአንቺ እንደደረሰ ለሁላችሁም እንደዚሁ ይድረስልን። ፍጻሜሽን ያሳምርልሽ። ቃል ያሰማሽ የታችን ቃልዮት ያሰማለን፣ ቃልዮት ያሰማለን፣ ቃልዮት ያሰማለን። ጸጋውን ያብዛልሽ። ጀማምሩን ሳይን ፍጻሜሽን ያሳምርልሽ። አባዬ በሕይወት ዘመንሽ ሁሉ አይለይሽ፣ ያለው ልጄ ወይ ይበልሽ። እሺ 2 ቁጥር ስንታየው አህማዬ ትገቢያለሽ ወይስ ልቀጥል? ግቢ በኋላ እገባለሁ። ቀጥ ይደርሰኛል። አይዞሽ። ካልደረሰም ደግሞ ዛሬ አይደለም ቀኑ ማለት ነው። እሺ እህታለምዬ ለአንቺ የደረሰ ቅዱስ ሚካኤል አቡነ ጽጌ ዮሐንስ ለሁላችንም ይድረስልን። አሜን። እህቶቼ እኔ የምመሰክረው ለሊቀ መላኩ ለቅዱስ ገብርኤል እና ለቅዱስ ሩፋኤል ለማየዬ ለቅዱስ ድንግል ማርያም ነው። እንትን ጸሎት እየጸለዩብኝ ጠዋት 3 ሰዓት ላይ ውህዴን አመመኝና አይ ውህድ እኮ ሲያም የሆነ የሞቀ ውሃ ነገር ጠጡ ይባላል ምናምን ብዬ መልክዓ ገብርኤልን እያደረሱ ነበረ። ከዛ መልክዓውን በጣም ሲቆርጠኝ በአቡነ ዘበሰማያት ዘግቼ ሄድኩና ውሃ ሳፈላ እንትኑ ያዛ እንትን ያልኩት ያፈላሁት ውሃ በጣም አፍለቅልቄዋለሁ። የምጠጣበት ላይ ስዘረግፍ እንዳለ ቀኝ እጄ ላይ ተደፋብኝ ማለት ነው። ከዛ ሽምቅቅ አረገኝ። በቃ ክንዴ መጀመሪያ ክንዴ ነው ያዘኝ። ውሃው ሲደፋብኝ በሞላ ነው የተደፋብኝ። ከዛ ደንግጫለሁኝ። እንደደነገጥኩኝ አካባቢ መልክዓ ገብርኤልን እያደረሱ ስለነበረ ቶሎ ብዬ እፍፍ አልኩበት። በቅዱስ ገብርኤል ብዬ እፍፍ አልኩበት። እኔ ያሰብኩት በዛን ሰዓት በጣም ፈይቶኛል፣ በጣም ሸምቅቆኝ ነበረ ክንዴን እና በቃ አሁን እጄ ተልጦ ቆስሎ ምናምን በቃ እንዳለ መዳፌ አምስት ምጣቴ ምናምን በቃ ቆስሎ ውሃ ቋጥሮ ምናምን ነበረ እኔ ያሰብኩት ማለት ነው። እንደተፈጀሁ አካባቢ እና ደግሞ ቀኝ እጄን ነው እኮ የፈጀኝ እንዴት ምናምን እያልኩኝ እያሰላሰሉ ነበረና ግን በሰዓቱ እንደፈጀኝ ቶሎ ብዬ በቅዱስ ገብርኤል ብዬ እፍፍ ስላልኩበት ክስም አለ ማለት ያቃጠል ነበረ። በቅዱስ ገብርኤል ካልኩበት ጀምሮ ጥግግ አለ ማለት ነው። የሚያቃጥለኝ በረደ። ሳይቆስልም እንደነበረው እጄ ጭራሽ አልተላጠም። ምንም ውሃም አልቋጠረብኝም። ምንም አልሆነም። ኖርማል ሆነ ማለት ነው። አንደኛው ምስክር ነው። እንደገና ደግሞ ሰዎቼ ብር የሚሰጡኝ በጭቅጭቅ ነው። አንዴ ስራው ልቀቅላለሁኝ፣ አንዴ በቃ ምንም የማልሆነው ነገር የለም። በጣም ነው የምጨናንቀው። ደግሞ ወር ሰርቼ ደግሞ ብር ስጡኝ ለማለት በጣም ነው የምፈራው። ልቤ ይመታል። በቃ እነሱ ጋር ለመሄድ ስንት አቡነ ዘበሰማያት እንደሚሄድ በጣም ነው የሚያንቀጠቅጠኝ። በቃ ብር ስል በጣም ዳብ ነው የሚወስደኝና ከዛ ብጠብቃቸው አይሰጡኝም። የሁለት ወር ብር ያዙብኝ ማለት ነው። ብሩን እፈልገዋለሁ፣ ወደ ኢትዮጵያ ልልክ ነው። እሺ ምን ብዬ ነው የዛ ሄጄ እንትን እምላቸው ስጡኝ እምላቸው።
በቃ ጨነቀኝ የመጨረሻ። ከዛ ዝም ብዬ ቁጭ ብዬ እንደዚህ ወደ ዩቲዩብ ስገባ የቅዱስ ሩፋኤል አዲስ መዝሙር የሚል አገኘሁኝ ማለት ነው። ከዛ ያንን መዝሙር እንዲያውም በጣም ወደድኩትና እየደጋገሙ ሰማሁት። ከዛ ማታ ላይ ነበረ የሶስት ሰዓት ጸሎት እየደረሰ ነበር እና ምን አልኩኝ፣ አሁን ሄጄ ለቅዱስ ሩፋኤል ብሬን አታሰጠኝም ወይ ምናምን ብዬ እነግረዋለሁኝ። አሁን መልካው ላድርስ ነው። ስለዚህ በጣም ጨንቆኛል፣ ከፍቶኛል፣ ሄጄ አዋየዋለሁ ወይ ምናምን እያልኩኝ በሀሳቤ በቃ እያሰብሁ ከራሴ ጋር እያወራሁኝ መዝሙሩን ደጋግሜ ሰማሁት። ከዛ መጣሁኝ፣ ክላሴ ገባሁ፣ መልኩን አድርሼ እነግረዋለሁ፣ አዋየዋለሁ ብዬ እንትን ያልኩትን እርሰት አድርጌው ተነሳሁ ማለት ነው። ሄድኩኝ ወደ ስራዬ ጨርሼ እኔ ሄድኩኝ ስራ ልሰራ። ከዛ ስራ እየሰራሁኝ እንዳለ ልክ ስራውን እንዳገባደርኩት አካባቢ እንዲህ ጸሎት እኮ ለቅዱስ ሩፋኤል እኮ እነግረዋለሁ ብዬ ነበረ ለምን አልነገርኩትም ምናምን ብዬ እኔ ረስቼው በኋላ ስራ እየሰራሁኝ ትዝ አለኝና ወይ በቃ ማታ ደግሞ እነግረዋለሁ ምናምን ብዬ አሁንም ዝም አልኩኝ። ወይም በዛም ባሉበትም አልተናገርኩኝም። አስቤው ማታ እነግረዋለሁ በቃ ምናምን እንደውም ደግሜ ጸልዬ እንደገና ደግሞ እነግረዋለሁኝ አሁንም ብዬ ሳስብ ማታ መጣሁኝም መልካውን አደረሱ። አሁንም ደግሜ ሳልነግረው ተኛሁኝ። ደግሞ የቅዱስ ሚካኤል እሱ ነገ እንትን የእሱ ቀን ሊሆን ነው ዛሬ ቅዱስ ሚካኤል፣ ከዛ ተነገ ወዲያ እሱ ነበር ቅዱስ ሚካኤል ቀን ነው። ከዛ በቃ አሁንም ሳልነግረው ተኛሁኝ። ጠዋትም ስነሳ ትዝ አለኝ፣ እንዴ ለምንድን ነው የማልነግረው ብዬ አሁንም እያሰብክ እንዳልክ ጠዋት ጸሎት ጸልዬ ወደ ስራዬ ስወጣ ሴትዮዋ ማለት ነው ብሬን እጄ ላይ ሰጠችኝ። እንዴ አልኩኝ። ከዛ እኔ ያስረሳኸኝ ለዚህ ነው እንዴ ምናምን ብዬ ወደዛው ተመልሼ መጥቼ ስላድኖ ተሳልሜ አይ በቃ ይኸው ተሰጥቻለሁ ምናምን ብዬው ሄድኩኝ። እኔ ልነግረው እያሰብኩኝ እየረሳሁት እወጣለሁ፣ ልነግረው እያሰብኩኝ እየረሳሁት እወጣለሁ። ግን እሱ በሀሳቤን ተቀብሎልኝ ሰዎች ብሬን ሰጡኝ። ሙሉ በሙሉ አልሰጡኝ ነበረ፣ ግማሹም ቀብቷቸው ነበረ። አይ ግማሹንም እንደፈቀደ ምናምን ብዬ ተቀብዬ ሄድኩኝ። ከዛ ደግሞ ግማሹን ደግሞ የመብርሃን ቀን በጣም እንቅልፍ ከርቶኝ ነበረ። ከዛ እንቅልፍ ከርቶኝ ጠዋትም ሳልጸልይ አርጋኗን የቀረኝን አርጋኖ ሳልጨርስ ሄድኩኝ ወደ ስራ ማለት ነው። ቀንም በጣም ስራ በዛብኝ። ካሁን ላድርስን በቃ ጨነቀኝ። መቼ ነው የማናገራት? መቼ ነው ቀኑ እኮ መሸ እያልኩኝ ሳላደርስ ዋልኩኝ ማለት ነው። በቃ ዋልኩኝ እና በዚህ ይህን ሰዓት አካባቢ ላይ በቃ የሆነ ምንድን ነው ብዬ ሴትዮዋ የሆነ ስራ አዛኝ አይቆይ መጣሁኝ ምናምን ብዬ ወጣሁኝ ማለት ነው። ከሴትዮዋ ጋር አምልጬ አርጋኗ እንዳደርስ ነው መሸ። በቃ ምንም ሳልጸልይ አርጋኗ የተረፈኝ ሳልጸልይ መሸብኝ። እንዴ አሁን ሄጅ ልጸልይ ምናምን ብዬ ስመጣ ከዛ ሴትዮዋ ወደ ክላሴ እንደገባሁኝ ነይ እንጂ ምናምን የቀረሽ ብር ምናምን ብላ ሰጠችኝ። እንዴ ወይኔ መብርሃን እኔ እኮ አርጋኖሽን ሳያደርስ እኮ እያሰበት ነበረ፣ አንቺ ደግሞ ይሄን ሰራሽልኝ እንዲህ ምናምን ብዬ በጣም ደስ አለኝ እና መብርሃንዬ ይህንን አድርግልኛል በሰቀና ቅዱስ ገብርኤል አባቴ እጄ ሳይቆስል እንደነበረው አድርጎልኛል። ለእኔ ደረሱልኝ፣ ለእናንተ የሚደርስላችሁ። አመሰግናለሁኝ። አሜን። እልል በሉ እንጂ እግዚአብሔር ይመስገን። እንኳን እግዚአብሔር ረዳሽ፣ እንኳን ሆነልሽ እህቴ። እሺ 42 ሰው ከኔ ውጪ 41። ስለዚህ ለልታ 2 ሰው ብቻ ነው ማለት ነው። አሜን አሜን። አንቺ የደረስልሽ ስንታየው በእውነት ለሁላችንም ይድረስልን። አጀማመርሽን ሳይሆን ፍጻሜሽን ያሳምርልሽ። ቸሮ መድኃኔዓለም ልብሽ መሻት ይፈጽምልሽ። ወላዲተ አምላክ በዘመንሽ ሁሉ አትለይሽ። በእውነት ይህን ቃል ያሰማሽ እህታችን ቃልዮት ያሰማልን፣ ቃልዮት ያሰማልን፣ ጸጋውን ያብዛልሽ እህታችን። እሺ ቀጣይ ወለተ ኢየሱስ ትግራያ ግቢ ያ የምትችሉ ተዘጋጁ። እሷ ስትመሰከር ማለት ነው። እኔ ነው ወላ አዎ ትግሯ አብደት ወለተ ኢየሱስ
እሺ በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወመንፈስ ቅዱስ ኣነ ድመስክሮ ብኪዳነ ምሕረት እዩ ብኪዳነ ምሕረት ዝሓለፈ ጥሪ ንዓመት ኣነውርስ ሰዋቶም ኣስራሕቲ ማለት እዩ ላኻለ ዓዲ ሰፈር ኮይዶም ድሕተይ መዓልቲ ሓርጎም ሓደ ቆልዓ ጥራሕ ነውሩ ካብኡ ጓላቶም እናብበርስ ዳደገን ወፅየና እማ ቡና ሻይ ሰርሕኸይ ዳደገን ወፅየና ሰርሕ ክትዘጋጅ ትፈፅም ብላትን እሺ ብለ ቡና ሻይ ሰርሐ ሰነገለጎታ ውዳሴ ማርያምን ስላሴ ጸልዩ معن زلو حجي زارب زلق አይስማዕን ዘሎ እየመሰከረች ነው እናቱ ሄድፎን አውልቀሽ መስክሪ ይቅርታ አይስማዕን ዘሎ ፈልኳት አዝኸ خذ اسمع العصري እሺ ኣነ ድመስክሮ ድኪዳነ ምሕረት እዩ ብዝጥረገ ሓለፈ ንዓመታ ኪዳነ ምሕረት ነይሩ ሰዋቶም ዳኣስራሕተ ህዚ ላኻለ ዓዲ ጉዕዞም ነይሩ ድብሕተይ ዓዲ ቀሪዩ ነይሩ ጓለና ተረበ ኣበርናታስ ቡና ሻይ ሰርሕ ክለይ ፅንሕማ ዳደግሕ ንወፅእ እያና ቆልዕተይ ሕዘብላት እሺ እናወፅና ካብኡ ብድሕሮ ዳዓዲ ይምለሱኒ ብለይ ኣይምልሰክብ ዓደየ ክትኾን ብላትኒ ሰነገለጎታ ውዳሴ ማርያም ሰይፍ ስላሴ ዘወትር ናዕለቱ ይጸልይ ነብረ ካብኡ ጸሎት ገብረ ዳዊት ወፅና ኣይምልሰክብ ብላትኒ ክዳን ይብለዋ መልስኒ ከዓደይ ክዳን ያምፅልይ መፅሓፍተይ ለምፅልይ ብለ ተቸካቸክኽዎ እየ ብላ ቤትን ብግዲ ተቸካችክና መለሰትና መልሰ ላብ ዓዳ ኮርኩ ብዓዳ ብረኮርኩ ግን ጉዕዞ ዳፀራርኩውን ድኹውን መጥበኽ ድነበሩ ኩሎም ምንሃም ንገበ ሰብኣይ ጥራሕ ድማ ማለት እዩ ኣነ ደይለኹ እዞም ኣቑሑት ጥርዮም ሽም ኣብለው ዝደለቡ ሙሉእ ሽሩር ይብሉ ካብኡ ሰብኣይትና እዩ ኣነ ግን ካዝና ካውፃኣትኒ ናወርሕ ደሞ ዘይሌለ ኣይዋሃቢ ነበረ ዝጉዕዞ ዘንደ ሸውሮ እየ ነብረ እንዳዓዲ ፀንሐ ካዝና ካውፃኣትኒ እመቤቴ ኪዳነ ምሕረት ዕልል ኢልኩም ኣመስግኑልኝ سياسي لانجي رسول كده من الدولة بتدرسنا صيف يسمى قال يسمى እሺ የመሰከረችውን የምፈታ ሰው ካለ በትግረኛ ማለትም በአማርኛ ፍቱና የምፈታ ሰው የለም መመኑ እኮ ለመስማት ምናምን ስለሚፈልጉ ማለት ነው እዚህ ጋር ትግረኛ የሚችል ሰው የለም እሺ ወለ ተሰማት ችግር የለም ኩላት እንት የኪዳነ ምሕረት ነው አለች እና አሰሮቿ ወደ ውጭ ወጥቶ ከዛ ልጅቷ ውጭ ነበረችና ቡናና ሻይ አፍልተሽ ጠብቂኝ ከዛ መጥቼ ወስድሻለሁ አለች እኔ ደግሞ ሰይፈ ስላሴና ሰነገለጎታ ውዳሴ ማርያም ጸሎት አድርሼ ነበር ከዛ እንደወጣሁ አልመልስሽም አለችኝ ከዛ እኔ ደግሞ የምቀይረው ልብስም ስላልያዝኩ መጽሐፍም ልብስም ላመጣ ውሰኝ ስላት እምቢ አለች ከዛ ምንድነው ያልሽው ከዛ በኋላ ታይደወልኩዮ መጨረሻው አይሰማም ጉዕዞ ድነበረ ዓዲሲ ዓዲ መናም ድግዕሱ ኣይትና አንደ ይለኹ መዚ መጥወቅ ጎቦም ማለት እዩ መጥወቅ ተሻዋውሩ ጉዕዞ እንዳለ ኮይኑ ቆጭሉ ወርዋን ብደይለኹ ጉዕዞ ይወስደ ብካልኣይ መዓልቲ ጉዕዞ ተሻውሩ ዳኣነ ግን ዳዓዲ ውሽጢ ሃልየሲ ሰያኽ ሸውርኩ የኩልኒ ነብሮም ኣነ ብደይለኹ ካዝዝና ካውፃትኒ ልክ ሰብ ኣይትኸዲድ ወልኒ ድዝካ ዝውፅእኽኒ ብለ ብጣዕሚ ተሓጉሰ ጉዕዞ ተሸውሩ እዩ ኣነ ኣብ ደይለኹ ናብ መጥወቅ ብሙሉእ እና ከዛ በኋላ እኔ እንደወጣሁ እንደወሰደችኝ ቤት ውስጥ ከኔ በኋላ ቤት ውስጥ ማንም አልነበረም ግን እቃ ብዙ እቃ ተሰበረ ኩሽና ውስጥ ማለት ነው ብዙ እቃ ተሰበረ እና እኔ ደግሞ መውጣቴ ለበጎ ነው ወይ እናቴ ኪዳነ ምሕረት ለጥሩ ነው ያደረግልሽልኝ እኔ ቤት ቢኖር አንቺ ነሽ ያደረግሽው ብሎ እኔን ይዙኝ ነበረ ብዬ አስቤ ነውና አመስግኑልኝ እያለች ነው እንግዲህ በተቻለኝ ነው አሜን አሜን በእውነት ላንቺ ይደርስልሽ ኪዳነ ምሕረት ለሁላችንም ትድረስልን እልል ብላችሁ እስቲ አሁን አመስግኗት እማዬ ኪዳነ ምሕረትን ዛሬ ደግሞ ማርያም ነች አንድ ማለት ያው ነገ ቢሆንም ማለት ነው እኔ ዛሬ እንቁጠራትና
ለአንቺ የደረሰኝ እማዬ ድንግል ማርያም ለእኛም ትድረስልን። ስራ ላይ ስለሆን ነው እጃችን ስለያዘ ዝም ያልነው እንጂ ለያልን ነው። እንኳን ለአንቺ የደረሰች ለእኛም እንኳን ትድረስልን። እናመሰግናለን። አሜን አሜን። እልል ያላችሁ ወላዲተ አምላክ እልል ብላ እልልታችሁን ተቀብላ ወደ ጸባኦት ታደርስላችሁ። አሜን አሜን። የታችን በእውነቴን ቃል ያሰማሽ፣ ቃሌት ያሰማልን፣ ቃሌት ያሰማልን፣ ጸጋውን ያብዛልሽ። ወላዲተ አምላክ ኪዳነ ምሕረት በቃል ኪዳኗ በሕይወት ዘመንሽ ሁሉ አትለይሽ፣ ልብሽ መሳት ትፈጸምልሽ። እንጀራሽን በቃኝ ብለሽ አግረሽ እስከምትገቢ ድረስ እዛው በምትሰሪበት ቦታ እሷ ቋሚ ስራ ሰርተሽ ከሰዎችሽ ጋር እንዳትጠይ ፍቅርና ሰላሙን ሰጥታ አጀማምሩን ሰን ፍጻሜሽን ታሳምርልሽ፣ ጸጋውን ታብዛልሽ። ኪዳነ ምሕረት አትለይሽ። እሺ ወደ ሰንበት ግቢ ሄደን እሺ እማዬ፣ አሜን አሜን። ለሁላችን ይሰማልን፣ ጸጋውን ያብዛላችሁ። እግዚአብሔር አምላክ ከዚህ በላይ እንድታመሰግኑት ከእናንተ ጋር ይሁን። አሜን አሜን ይሁን ደረግ። እኔ የምመሰክረው ለቸር መድኃኔዓለም ነው። ባለቤት የመጣ ነበረና እዚህ እንደገባ ሳውዲ እንደገባ በጣም ታመመ ማለት ነው። እሱን ማግኘት አልቻልኩም ነበረ። በቃ ከሱ ጋር ያሉት ጓደኞቹ ናቸው። በቃ በጣም ታሟል እና በእግር መሄድ ስለማይችል ሙሸዋር አድርገሽ በቃ ወስጂው፣ በሙሸዋር ነው የሚቻለው እንጂ በእግሩ መጓዝ አይችልም አሉኝ ማለት ነው። ከዛ በቃ እሺ ብዬ ብርም ስፈላልግ አጥቼ በጣም ተጨንቄ ነበርና ከዛ እንደነገ መድኃኔዓለም ነበረ ቸር መድኃኔዓለም ማለት ነው 27 ነበረና ከዛ ብርም የራሴ ወደ ሀገር የሚልኩበት ነበረና በቃ ተልኳል ብዬ ነበር ያሰብኩትና ከዛ ስጠይቃት አልተላከም ስትለኝ በቃ ከራሴ ብር አድርጌ ልካለሁ ችግር የለውም ብዬ ስጠብቅ ሙሸዋር ቦታ መገናኘት አልቻሉም ማለት ነው። ባሌ ደግሞ በጣም ታሟል ብሎ አስጨነቁኝ እኔ ማለት ነው። ከዛ እንደዛ ብዬ በቃ ምንም ድምፅ ሳልሰማ አደርኩ። የእነሱ ስልክ ከእነሱ ጋር ያሉት ስልክ ደግሞ አይሰራም እምቢ አለኝ። ከዛ በጣም ተጨንቄ በማህበርም ወልደ ማርያም ብላችሁ በጸሎታችሁ አስቡን ብዬ ነበረ እና ከዛ ማታ የቸር መድኃኔዓለም መልካ ድርሷን አድርሼ መድኃኔዓለም አባቴ ሆይ አንተ ታውቃለህ የት እንዳለ ምን እንደሆነም አንተ ታውቃለህ፣ መንገዱን አሳየው፣ ወደሚፈልግበት ሀገር በቃ ወደሚፈልግበት ቦታም በሰላም አድርሶ በቃ ምህረቱን ላክሎት፣ በራሱም ይሁን በምሽዋርም ይሁን በምንም ይሁን ብቻ በቃ ምህረቱን ላክለት ነው ያልኩት። ሌላ ምንም አላልኩም። በቃ ከደረስክለት እመሰክርልሃለሁ አባቴ ቸር መድኃኔዓለም በቃ እችን ነበር ያልኳትና ከዛ እንደዛ ብዬ ተኛሁ። ሶስት ቀኑ በቃ ምንም ድምፅ የለም። የሱም ከሱ ጋር ያሉት ጓደኞቹም በቃ ሄደዋል፣ ከጓደኛው ጋር ወደ ሌላ ቦታ ሄደዋል፣ ደህና ነው አትጨነቂ አሉኝ። ከዛ ግን ለሶስት ቀን ምንም ድምፅ የለም። በቃ ይደውልሻል ነው የሚሉኝ። እሱ ግን አልደወለልኝም። ከዛ ዛሬ በጣም ተጨንቄ ወይኔ መድኃኔዓለም አባቴ ያ ሁሉ ነግሬህ ምን ነው በቃ ጭንቅ ብሎኝ ነበር እና ዛሬ ከሱ ጋር የነበረው ጓደኛው ደውዬ እንዴት ነው እስካሁን እንኳን አልደወለልኝ፣ ምን ሆኖ ነው የት ገብቶ ነው ምናምን ስለው በቃ እስኪ ልጠይቅልሽ እና መልሼ እደውልልሻለሁ አለኝ። አትጨናነቂ ብሎ ዘጋው ማለት ነው። ከዛ ትንሽ ቆይቶ ደውለልኝ። እኔም በቃ መልካ ቅዱስ ዮሐንስ መልካ ቸር መድኃኔዓለም ደርሼ መልካ ቅዱስ ዮሐንስ እያደረስኩ እያለ በቃ ስልካ አጨናነቀኝ ማለት ነው። ዝም ብዬ በቃ ጸሎቴን እንድጨርስና ከዛ በኋላ አወራዋለሁ እንዳው በጎ ነገር የሚሰማ ከሆነ ብዬ ዝም ብዬ ጸሎቴን ጨርሼ ከዛ ደወልኩለት ማለት ነው። ስጠይቀው አይ ደህና ነው፣ ስራ አግኝተው መንገድ ላይ እየሰሩ ነው፣ ስልክ ስለሌላቸው ነው እንጂ ይደውልሻል፣ በቃ ደህና ነው አትጨናነቂ አለኝ ማለት ነው። እና ቸር መድኃኔዓለም አባቴ ለእኔ እንደዚህ አደርሶልኛል። አመስግኒ ይቅር በለኝ ስለ ቃላት መቆራረጥ። ለአንቺ የደረሰ ቸር መድኃኔዓለም አባታችን ሁላችን ደስ ይበለን። እንኳን ደስ አለሽ። አሜን እህቶቼ፣ አሁንም በጸሎታችሁ አስቡልኝ ወልደ ማርያም እያላችሁ ያው በሱ ድምፅ እንዲሰማ ማለት ነው። ደህና እንደምሆን ያው በጓደኞች ብቻ ነው የሰማሁት እና አሁን ወልደ ማርያም እያላችሁ በጸሎታችሁ አስቡኝ።
አሜን አሜን። በእውነት ላንቺ ደረስልሽ ቸሩ መድኃኔዓለም ለሁላችሁም እንደዚሁ ይድረስልን። የልብሽን መሻት አሁን የሚፈጸምልሽ ከነሞላው ቤተሰቦች ይጠብቅሽ። ፍጻሜሽን ሳይሆን አጀማመርሽ ሳይሆን ፍጻሜሽን ያሳምርልሽ። በእውነት ጸጋውን ያብዛልሽ። ቸሩ መድኃኔዓለም ያስብሽ። የታለምዬ ወለተ ማርያም የቅዱስ ሚካኤል ልጅ ከአባቴ ጋር እንዳታጣይኝ። በተደጋጋሚ ማይክሽ የተከፈተ ነው። ዳግም አልከፍተውም። አንድም 4-5 ጊዜ ተከፍቷል። ዘግቼ እንትን ያርኩ ነው፣ ግን በጣም የረበሽን ስለሆነ በኋላ ከጨረስን በኋላ ከፍትልሻለሁ፣ እንዳትከፍብኝ። እሺ ሰኒ ለማን ነው ያዝሽው? ለራስሽ ነው ግቢ። ለእኔ ነበር የያዘችው አረግዬ። ያው በእኔ ኦኬ በሷ ቦታ ሌላ ሰው ስለገባን አስገብኝ አልኩሽ። እሺ። ሃይሜ ራያዋ ሁለት ትንሳኤ 4 ግቡ እያለች ነው። ሃይሚ ራያዋ ሁለት ትንሳኤ አረግዬ ግቡ እያለች ነው። ግቡላት እሺ ሌላ ነው። ሰው እሺ ጸጋ ስላሴ 5 ቁጥር የንጉስ ልጅ ነኝ። አሚን አሚን። ቃል በቃል በትክክል ያሰማልን። ጸጋውን ያብዛላችሁ እህቶቼ። ለእናንተ የደረሱ ቅዱሳን መላእክት ቸሩ እንዳለ አባታችን ሁላችን ይድረስልን። እህቶችን የሚመሰክረው ለሁሉም ለቸሩ መድኃኔዓለም አጋዕዝተ ለቅድስት ሥላሴ ለቅዱሳን መላእክት ለእመቤታችን ለሁሉም ነው። በጣም ያመኝ ነበርና ማለት በቃ የሆነ ፍዝዝ ድንግዝ ነበር የምለው ምንም ማለት ጭልም ነበር የሚልብኝ የት እንዳለው ራሱ አላውቅም ነበር ወደዚህ ከመምጣቴ በፊት እና እግዚአብሔር ይመስገን ወደዚህ ከመጣሁ በኋላ ክብር ይስፋ መድኃኔዓለም። እኔም ቤተሰቦችም እንደዚህ እናቴ የምታመም ነበርና እግዚአብሔር ይመስገን አሁን ላይ ሁላችንም ደህና ነን። ክብር ይስፋ መድኃኔዓለም እና ለሁሉም ለቅዱሳን መላእክት ለቸሩ መድኃኔዓለም አጋዕዝተ ለቅድስት ሥላሴ ለእመቤታችን ለቅድስት ድንግል ማርያም ለሁሉም ልንብራቸው አመስገኑልኝ። ሌላው ደግሞ ሁለተኛ እጄ በጣም ነበር የሚያመኝ ነበር ሆነ ድክም ነበር የሚለው ምንም ማንሳት አልችልም ነበር ሆነ እና ባለፈ የቅዱስ ዮሐንስ መልክ አድርሼ በዛ ላይ በዛ ባደረስኩበት ውሃ ላይ እንትን መስገድ ሁላ አቅቶኝ እጄ በጣም ድክም ብሎ ነበር አንድ ቀን ዝሎብኝ እና በዛ በውሃው ላይ ባደረስኩበት ጸበል ላይ እዛው ላይ እንደ በባልዲ እንደነበረ ሁላ ነው እንደው እጄን ዘፍዝፌበት ትንሽ ቆይም ወዲያው ደግሞ በቃ የሆነ ተነሳልኝ ያየሁት። ከዛ ቀን ጀምሮ ትንሽ ቆይቶ ብለዋልና ክብር ይስፋ መድኃኔዓለም ክብር ይድረሱ ለቅዱስ ዮሐንስ እና ተሽሎኛል። እግዚአብሔር ይመስገን። እልል ብላችሁ አመስግኑልኝ። ለእኔ የደረሰልኝ ለእናንተ የሚደረስላችሁ። እስቲ አንድ ሰው በምን ልበሉ እንደውም ጸባው ሁሉም አድርጎ እንዲቀበላቸው የተመሰገነ ይሁን። ለአንቺ የደረሰ ቸር መድኃኔዓለም ለእኛ ይድረስልን። እንኳን ደስ አለሽ፣ እንኳን ደስ አለሽ። አሜን አሜን አሜን። ላንቺ የደረስልሽ አጋዕዝተ ዓለም ቅድስት ሥላሴ ቸሩ መድኃኔዓለም ማይዬ ቅዱሳን መላእክት ሰማዕታት ጻድቃን ሁሉም ቅንነትሽን በእውነት አይቶ ነውና እግዚአብሔር አምላክ ከነሞላ ቤተሰቦችሽ አሁንም ከላችሁ ላይ ጠላት ዲያብሎስ ምቀኛ ሸረኛ ከእግራችሁ በታች ጥሎ ከነሞላው ቤተሰቦቹን ሰላም ላይ ሰላም ፍቅር ላይ ፍቅርን ያድላችሁ ይጠብቃችሁ። አጋዕዝተ ዓለም ቅድስት ሥላሴ ዘመናችሁን ሕይወታችሁን ይባርካችሁ ይባርክሽ። ይሄን ቃል ያሰማሽ እህታችን እንደውም እጅሽን የፈውስ ቸሩ መድኃኔዓለም ሁላችንም የተለያየ ስርት ውስጥ ያሉትን ይፈውስልን። ይሄን ቃል ያሰማሽ እህታችን ቃልዮት ያሰማልን፣ ቃልዮት ያሰማልን፣ ቃልዮት ያሰማልን፣ ጸጋውን ያብዛልሽ። እሺ 5-6 ቁጥር እሺ ገፍታለች። መቅዲ እህት ጻድቅ እሺ በመሰላችሁ ለእናንተ የደረሰ አምላክ ቅዱሳን ሁላችን ይድረስልን። እኔ የምመሰክረው የሰማዕቱ ቅዱስ ጊዮርጊስን እሱም በዚህ በማህበር ላይ ነው። ጥር በ18 ገድሉን ስታነቡ እህቶቼ ሲያነቡ እኔ ደግሞ ታሪኬ እያዳመጥኩኝ ነበረና እና ማህፀኔን በጣም እያሳከከ በቃ ሽንቴን መስማት አልቻልኩም ነበርና በጣም አሞኝ ነበረና ሰማዕቱ ቅዱስ ጊዮርጊስ አባቴ ነው ኃጢአቴንና ቆሻሻዬን ስታስመለከት እባክህ እኔን የሚያመኝን በቃ ሽንት ራሱ አልቻልኩም ነበር። እባክህ ሰማዕቱ ፈውሰኝ ብዬ በሃይላንድ አድርጌ እህቶቼ እስካነቡ አዳም በጨረሻ ላይ ብዬ አስቀመጥኩት እና እሱም ተጠምቄ እግዚአብሔር ይመስገን ወዲያውኑ በማግስቱ በቃ እንደ ልቤ ደህና ሆንኩኝ። ሰማዕቱ ይህን አድርጎልኛል፣ ፈውሶኛል። ደግሞ
ሌላ ያደረገልኝ ለእህቶቼና ለቤተሰቦቼ ናቸውና እናቴ አሟት ነበረ። አሁንም እዚህ በተክልዬን በ24 ገድል ስታነቡ አዳምጪ ተክልዬ አባቴ ቤተሰቦቼ ሄደ በቃ ቤተሰቦቼን ሰላም አድርግልኝ። እኔ ምንም ማድረገው ነገር የለኝም። ምንም በቃ ለአንተ ሌላ ነገር ደስ አልልህ አልችልም። ምሳሌ በዚህ ከመንፈሳዊ ልጆች አይመሰክርልሃለሁ። ተክልዬ አባቴ እናቴ ክርስቶስ ሰምራ አባታችን ሙሰጸልም እነሱም ተማጸኝ ተአርዱኝ ብዬ ቤተሰቦች አሁን እናቴ የሚያማት ነበረ። ከዚያ ከሚያማት አሁን ደህና ሆናልኛለች። ለእኔ የደረሱልኝ አባቴ ተክለ ሃይማኖትን አባታችን አባ ሙሴ ጸልኝ እናቴ ክርስቶስ ሰምራ ነው ብላችሁ አመስግኑልኝ። አመሰግናለሁ። እግዚአብሔር ይስጥልኝ። አሚን አሚን። ላንቺ ደርሶልሽ ለኛ ምድርስልን ቃሉን ቃል ያሰማልን ፈጻሚሽን ያሰምርልሽ ጠገብ ይዛልሽታች ለአንቺ የደረሰልሽ ሰማዕቱ አባቴ የኔ አሳዳጊ ለእኛም ለሁላችንም ይድረስልን። እታለምዬ እሰይ እንኳን ሰማሽ። አሜን አሜን አሜን። በእውነት ላንቺ የደረሰልሽ ሰማዕቱ ቅዱስ ጊዮርጊስ ለሁላችንም እንደዚሁ ይድረስልን፣ ፍጻሜሽን ያሳምርልሽ። አጀማመርሽን ሳይሆን ቸሩ መድኃኔዓለም በቅዱሱ ምልጃ አይለይሽ፣ ይጠብቅሽ፣ ጥላ ከለላ ይሆንልሽ። አሁንም ከክፉ ነገር ሁሉ ይጠብቅሽ፣ ሰማዕቱ አይለይሽ፣ ከነሞላው ቤተሰቦች ይጠብቅሽ። በእውነት ይህን ቃል ያሰማሽ እህታችን ቃሊት ያሰማለን፣ ቃሊት ያሰማለን፣ ቃሊት ያሰማለን፣ ጸጋውን ያብዛልሽ። እሺ ራማዬ ይመችሻል ወይስ ሌላው ይግባ? ቅድም ተጠርተሽ ነበር። ይመቸኛል። እሺ ቃለ ሕይወት ቃለ በረከትን ያሰማልን። በእውነት ምስክርነትን የሰጣችሁ በሙሉ ቸሩ መድኃኔዓለም የሰማችሁ መብራን ወላዲት አምላክ በምልጃዋ የረዳቻችሁ ሁሉ ቃለ ሕይወት ቃለ በረከትን ያሰማልን። በእውነት የሚማጸኑትንም መድኃኔዓለም አባታችን ሰምቶ እንደኛ ለምስክርነት ያብቃልን። ለሁላችንም በእውነት ቸሩ መድኃኔዓለም ይድረስልን። አሜን። አረጉዬ እንኳን ደህና መጣሽ። በእውነት ስራ ላይ ሆኜ ቢዚ ሆኜ እያዳመጥኳችሁ ነበርና ምስክርነት የሚሰጠው በእውነት ለቸሩ መድኃኔዓለም ነው። ቸሩ መድኃኔዓለም አባቴ በእውነት ለእኔ ብዙ ነገር ነው ያደረገልኝና እዚህ ማህበር ልጋው አካባቢ ገብቻለሁ፣ ግን አድሚን አልሆንኩም ነበረና የዛሬ 2 ዓመት መሰለኝ እግሬ በጣም አብጦ ነበረ እና እንዲያውም በጸሎታችሁ አስቡኝ ወደ ሐኪም ቤት ልሄድ ነው ምናምን ብዬ ጽፌ እንዲያውም ህይወት አይታ ኧረ እንዳትሄጂ አጅሬ ይሆናል ምናምን ብላኝ ነበርና ሐኪም ቤት ሲሄድ ምንም የለብሽም ምናምን አሉኝ። ያው ብዙ ጊዜ ስለምትቆም ይሆናል። በጣም ነው የሚያብጣው። ስነካው ደግሞ ልክ እንደ ፊኛ ወደ ውስጥ ስርጉድ ነው የሚለውና ሐኪም ቤት ሲሄድ ምንም የለብሽም ምናልባት በመቆም ብዛት ደሞ ይወርድና ወደ ላይ የመውጣት አቅሙ አነስተኛ ይሆናል ተብሎ ልቤ የታየ ኩላሊት ይሆናል ተብሎ ኩላሊቱ ብዙ ነገር አዩ። መድኃኒት ሰጡኝ። ይህንን ውጠሽ ካልተሻለሽ ድጋሚ አምጫት ተብሎ ለሴትዮ መድኃኒት ተሰጠኝ። በውጣው ምንም ለውጥ የለውም ነበረና በእውነት እኔ ደግሞ በሽታ አልችልም፣ ቶሎ ነው የምጨነቀውና በጣም ተጨነቄ ነበረና አየሁት እና ለቅዱስ ሩፋኤል ራሱ በጣም ነበረ ማሳስበው የነበርኩትና ቅዱስ ሩፋኤልን በጣም አሳስቤው በቃ እባክህን እርዳኝ ምናምን ብዬው አይምሮዬ ውስጥ ምንድን ያለኝ ዩቲዩብ ገብተሽ ስለ እግር እብጠት የሚል እንትን ሀሳብ መጣልኝ ማለት ነው። ከዛ በፊት ግን ጓደኞቼ የራሱ እነ ፍሬ ያረጉት ታውቃቸዋለች እና እነ መቅዲ ይፍታ ላይ የነበሩት በውስጥ ነው እና ማውራ ስለነበረ በጭራሽ ዩቲዩብ ገብተሽ ምንም ነገር የዓለማዊ ነገር እንዳትሞክሪ ይሄ ከመንፈስ ነው ይሉኝ ነበረ እና የዛን ጊዜ ግን ቅዱስ ሩፋኤልን በጣም አሳስቤ ወዲያውኑ በጣም የሚገፋ ሀሳብ ግቢ የሚል ሀሳብ መጣብኝና ገብቼ ሳየው የእግር እብጠት ብዬ ሰርች ሳረገው እግርን ወደ ላይ ወደ ግርግዳ ላይ ሰቅሎ መቀመጥ ምናምን የሚሉትን እሱ ላይ አይምሮ የረጋ ማለት ነው እና ለተወሰነ ሰዓት ለ2 ሰዓት መሰለኝ እግሬን ወደ ላይ አድርጌ እንትን ስለው ሙሉ በሙሉ ጎደለ ማለት ነው። ከዛ በሁለተኛውም እንደዚህ ሳረገው ሙሉ በሙሉ ጎደለ፣ ግን ኖርማል ሆነ፣ ጎደለልኝ። ለካ ደሜ ወደ ታች ይወርዳል፣ ወደ ላይ የሚያመላልሰው ኃይሉ አነስተኛ ነው ወደ ላይ የሚስበው እና ግን እንትኑ ተመልሶ ደግሞ ያብጣል ማለት ነው። ጠዋት ደህና ሆኖ ማታ ግን አብጦ ነው ወደ ክፍል የምገባው
እግሬን ግድግዳ ላይ ሰቅዬ እንትን ስለው ደግሞ ይስተካከላል እና እስከ መቼ ብዬ በጣም መድኃኒዓለም ላይ ያለቀስኩኝና እባክህን ማለት አቡነ ተክለ ሃይማኖትን ነው የያዝኳቸው። በሳቸው ነው መድኃኒዓለምን አጥብቄ የያዝኩት። በቃ ስለሳቸው ስለ እግር ከአቡነ ተክለ ሃይማኖት ከአባታችን በላይ የሚያውቅ ጻድቅ አይኖርም። ቆመው ለ7 ዓመት ጸልየው እግራቸው እስከ መቆረጥ ህመሙን ያውቁታል፣ እብጠቱን ያውቁታል። እና አቡነ ተክለ ሃይማኖትን ይዤ ነው መድኃኒዓለምን ሙጥኝ ብዬ እንትን ያልኩት እና ጸሎተ ባርቶስ በዛ ጸሎት የተማጸነው ነው እኔ የልቡን መሻት አደርግለታለሁ ስለሚል ለ7 ቀን ከሰኞ ጀመርኩና እሁድ ጨረስኩኝ። በጸሎተ ባርቶስ በአቡነ ተክለ ሃይማኖት እና በእናት በድንግል ማርያም እባክህን ማረኝ እግሬን ብዬ በጣም ነበር የተማጸንኩት እና ግሩፕ ላይ ገብቼ መሰክርልሃለሁ ብዬው ከዛ በኋላ ያው እግዚአብሔር ይመስገን እኔን የሰማኝ መድኃኒዓለም አባቴ የአቡነ ተክለ ሃይማኖት አምላክ ሁላችሁንም ይስማችሁ። ከዛ በኋላ እብጠቱ ጠፋ። ቀኑንም ሙሉ ቆሜ ብውልም ባድርም ምንም እንትን አይልም፣ አያብጥም። ደግሞ ወደ ታች ወርዶ ወደ ላይ አልወጣ የሚለው ተስተካከለ ሙሉ በሙሉ ማለት ነው። እና ስለትም ተስዬ ነበረ እና መዓዛ ያለው ዕጣን አስገባልሃለሁ ብዬ ነበረ። የግሪክ ዕጣን ነው፣ ብዙ ጊዜ አይገኝም፣ ውድም ነው። እና ብቻ እግዚአብሔር ሰምቶኛል፣ ስለቴንም አስገብቻለሁ ልላችሁ ፈልጌ ነው። እና እኔን የሰማኝ ቸሩ መድኃኒዓለም አባቴ እውነት ለእኔ ከአባትም በላይ ነው። እና እናንተን የሚስማችሁ አመሰግናለሁ ስለሰማችሁኝ። አሮግዬ አመሰግናለሁ ውዴ። ያሰማልን ሀማዬ፣ አንቺ የደረሰ ለሁላችን ይድረስ። አንተ ደረሰ የአባቴ አባቴ ቸሩ መድኃኒዓለም ሁላችን መጨረሻችን ያሳመርልሽ ዓለምዬ። አባቴ ቸሩ መድኃኒዓለም የደረሰልሽ ለእኛም የደረሰልን። አሜን 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 አሜን። የኔ ውድ እህት አሜን። በእውነት ለአንቺ የደረሰልህ ቸሩ መድኃኒዓለም ለሁላችንም እንደዚሁ ይድረስልን። ጅማሬሽን ሳይሆን ፍጻሜሽን ያሳምርልሽ። ሁሌም በጠራሽበት ሰዓት ቸሩ መድኃኒዓለም ልመናሽን፣ ጸሎትሽን፣ የልብሽን መሻትን ሁሉ ይፈጽምልሽ። ከነሞላው ቤተሰቦች ይጠብቅሽ። በቃሽ ብሎ ደግሞ ለሀገርሽ ያብቃሽ። በቤቱ በደጁ ቁመሽ እንድታመሰገኒ፣ በቤተ መቅደሱ ቁመሽ እንድታገለግይ ቸሩ መድኃኒዓለም ለሀገርሽ ያብቃሽ፣ ያብቃችሁ። ይህን ቃል ያሰማሽ እህታችን ቃሊት ያሰማለን፣ ቃሊት ያሰማለን፣ ጸጋውን ያብዛልሽ። እሺ 9 ቁጥር ማን ነበር የጻፈው? ገብርኄር ወለተ ጊዮርጊስ ናት። ይቅርታ፣ ገብረ እግዚአብሔር ገብረ እግዚአብሔር። መልካም የለም ወንድማችን 10 ቁጥር ወለተ ሚካኤል ወለተ ማርያም 4 ቁጥር እኔ ልግባ ከሌለ እሺ አለሽ 10 ቁጥር አለው። እሺ ግቢ። ለሁላችሁም ቃለ ሕይወትን ቃለ በረከትን ያሰማልን። በእናንተ የደረሰ በእኛ ላይ በእውነት ይድረስልን። ምስክር የምሰጠው አሁን የተደረገልኝ ነው። አሁን የተደረገልኝ እግዚአብሔር ጥርስ በጣም አሞኝ ነበረ። ጥርሴን በጣም እያመመኝ ነበር። ያው ሰዎች መድኃኒት እንስጥ ሲሉኝ የእሱ ሴራ እንደሆነ ስለማውቅ አልወስድም ነበረ እና ንስሐ አባቴን ጸበል ላኩልኝ። ቤተክርስቲያን ከኛ ሰፈር የምትሄድ ልጅ ነበረች እና ጸበል ላኩልኝ። ጥርሴን በጣም አሞኝ ነው ስላቸው የአቡነ ሀራን እና የቅዱስ መርቆሬዎስን ጸበል ላኩልኝ እና ያው ቶሎ ትደርሳለች ብዬ ስላላሰብኩኝ ቁርስ በልቼ ነበረ። ያው እነሱ ቤት እሄዳለሁ ምናምን ስላለች ልጅቷ በቃ ማታ ነው የምመጣው ብዬ አልጠበቅኩም ነበረ እና ቁርስ በልቻለሁ አምጣልኝ ስትል አይ ቁርስ በልቻለሁ ማታ እወስዳለሁ አልኳት እና ቅድም ላይ ሄድኩኝ አምጥቼ አስቀመጥኩት። ያው ምግብ ስለበላ ምንም ማድረግ ስለማልችል እና ተአምረ ማርያም አንብቦ ወንድማችን ከዛ በጣም እያመመኝ ስለነበረ ልክ ተአምር ጨርሼ እመቤቴ ቅድስት ድንግል ማርያም እሷ እንደፈወሻት እኔንም አትፈውሽኝም? እኔንም አታድኝም? ከዚህ በሽታ አትገላገኝም? በየስሏ ፊት ተንበረክኬ ለምኜ ከዛ ጸበሉን በልቻለሁ። ግን በቃ ስላመመኝ
ምን እና ጸበሉን በልቻለሁ። ግን እመቤቴ ቅድስት ድንግል ማርያም መድኃኒት አድርግልኝ። ጻድቁ አባቴ አቡነ ሀራ ድንግል በእውነት ስማቸውን እንኳን ጠርቼ አላውቅም፣ መድኃኒት አድርጉልኝ ብዬ ቅዱስ መርቆሬዎስ ተማጽኜ እመቤት ተማጽኜ አልጠጣሁትም። ግን ከላይ በጆሮዬ በኩል ባመመኝ በኩል በጆሮዬ እና ከላይ ቆዳውን ቀባሁት እና አሁን እግዚአብሔር ይመስገን እንትን አብጦ ነበረ ፈነዳልኝ። እግዚአብሔር ይመስገን እና እናቴን ቅድስት ድንግል ማርያምን ጻድቁ አባቴ አቡነ ሀራን ቅዱስ መርቆሬዎስን ለዚህ ብላችሁ አመሰግኑልኝ። እግዚአብሔር ይስጥልኝ። ለአንቺ የደረሰልሽ ለእኛም ድረስልና። ኧረ በልበሉ ምእመናን፣ ምነው ተበላሽ እንዴ? ለአንቺ የደረሰ ለእኛም ይደረስልን። ቸሩ አሜን 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 አሜን። በእውነት ላንቺ የደረሰልን ለሁላችን ይድረስልን። ፍጻሜሽን ያሳመረሽ በሕይወት ዘመን ሁሉ በጠራሽበት ደርሶ ያረጋገጥ ሰላምና ደስታውን ይስጥሽ። የታለምዬ በእውነት ይህን ቃል ያሰማሽ እህታችን ቃልዮት ያሰማለን፣ ቃልዮት ያሰማለን፣ ቃልዮት ያሰማልን። በዕድሜ ጸጋ ይጠብቅልን፣ ጸጋውን ያብዛልሽ። እሺ እኔ ልግባልሽ። ማን እኔ ነኝ አራት ቁጥር ስራ ላይ እሺ ግቢ ነበርኩት። ቀጥይ። እሺ የታለም የምመሰክረው ለአባታችን ለአቡነ ገብረ መንፈስ ቅዱስ ነው። አመት ሆኖታል እንትን ካለና የዛሬ አመት ልክ በረመዳን ሰዓት ነው እና ከሀገር ቤት ይሁን እንትን ነበረ ያኔ ስላሴ ቤት ሊሰራ ምናምን ሲባል የነ ቤት እንጨት ወርዶ ምናምን አይ መንገድ ነው ምናምን ተባልነው። እንዴት እንደዚህ ሆነ? መንገድ ነው እንዴት ይባላል? ታይቷል እንዴት ተገዛ ምናምን ብለን በቃ እንጨትም እንደዛ እንዳለ ተቀመጠ። አመት ሞላው። በቃ ልክ በአሁኑ ወቅት ነው የዛሬ ሳምንት አካባቢ መንግስት እኮ መጥቶ ቦታውን ኩላ መንገድ እያየ ነው። ሀይሚዬ ቦታው እኮ መንገድ ወጣለት ተባልነው። በቃ ምንም መስሎ ያኔ እኛ ከአንዱ ውጭ ነው ያደረግነው። ያኔ በቃ አያገድም ከምንም አይቆጠርም መንገድ ነው ተብለን የለ በቃ ምንም እንትን አላለም። እውነት ገብረ መንፈስ ቅዱስ ለዛሬ አመት ላይ ቦታ መፍትሄ ካመጣ 5000 ብርህን ከኛ ይከበረንና አቦ 5000 ብርህን እናስገባለን ምናምን ባል ነበረና ከዛ በጣም ልጅቱ ተታላበት ናትና ወደ ሀገር ለመግባት ታስባለች። ያኔ በጣም ተበውዛለች። ልጄን አመት ለፍቼ እንዲህ ይባላል ምናምን በጣም ተጨናንቃ ነበር። አራማኝ እህቴንም አረጋጋልኝ ከሚያመቱን በሽታ ፈውሰት እውነትን ያላቅም ብቻ ከበሽታም ፈውሰት ከጭንቀቷም ገና ድረስ እውነት ቆሜ መሰክርልሃለሁ። በዚህ በማህበሩ ገብቼ ቢያ ምንም አላረግልህም። እሷም ተስላ ነበረ አስገባለሁ በቃ አስገድኝ ምናምን ስራ ትንሽ እንደ ችግር የለውም በስራቱ ችግር የለውም ግን ሊቦ ይሆናል። በቃ አሁን ድረስ አላመንም ነበረ። ትላንትና ወደ ግን እናታችን እንደወን ስንጠይቃት በቃ መንገድ ወጥቶል ምናምን አላመንም ነበረ። እና ለልበላችሁ አመስግኑልኝ። እኔ የምማጸነው ሰማዕቱ ቅዱስ ጊዮርጊስን ነው። እሷ ግን በገብረ መንፈስ ቅዱስ በቃ እንትን በወላታን እልል ብላችሁ አመስግኑልኝ። እልል ብላችሁ ከሚባለው በላይ እልል ብላችሁ አመስግኑልኝ። በስደት ዓለም ያላችሁ እህቶችም ወንድሞችም ለእኛ ለደረሰልና ለእናንተ የሚደርስላችሁ አመሰግናለሁኝ። ሁለተኛ ደግሞ እህቴ 5 ወር ሙሉ ስራ ፈታ ቁጭ ብላ ነበረ። ሲጣናይ ስራ ምንም የለም ነበረ። ልክ 6 ወሯ ሲገባ ስራ መጣላትኝ። አሁን 2 ወሯን ይዛለች ስራ ገብታለች። እልል ብላችሁ አመስግኑልኝ። ኪዳነ ምሕረትን እልል በሉልኝ፣ እልል በሉልኝ። ለአንቺ የደረሰልሽ ኪዳነ ምሕረት ለእኛም ተደረሰልን። ኪዳነ ምሕረት ለሁላችንም ትድረስልን። ትስማን እንደሰማችሁ አሜን አሜን። በእውነት ላንቺ የሰማች ኪዳነ ምሕረት ለሁላችሁም ትስማለን።
አሁንም የልብሽን መሻት ይፈጽምልሽ። በጠራሽበት ሰዓት ሁሉ ፈጥና ደርሳ ታረጋጋ። ሰላምና ጤናው ከነሞላው ቤተሰቦች ትስጥሽ፣ ትጠብቅሽ። ይህን ቃል ያሰማሽ ጌታችን ቃል ሕይወት ያሰማልን፣ ቃል ሕይወት ያሰማልን፣ ቃል ሕይወት ያሰማልን። በዕድሜ ጸጋ ይጠብቅልን፣ ጸጋውን ያብዛልሽ። የልብሽን መሻት ትፈጽምልሽ። ለሀገርሽ ታብቃሽ። ኪዳነ ምሕረት አትለይሽ። እሺ ሌላ ይመሰክራል? እኔ አሁን ልግባህ ግን እንድመሰክር ለዛሬ ዓመት ወንድሞቼ እስር ቤት ናቸው። በጸሎታቸው አስቡልኝ። በጣም ቆይተዋል ከሚባለው በላይ ቁሜ እንደመሰክር አስቡልኝ በጸሎት። እኔ ልግባ ምስክር አለኝ እና ጴጥሮስና ዘኩዬ ሲላስን ከእስር ቤት የፈታው ሊቀ መላኩ ቅዱስ ሚካኤል ወንድሞችሽን ከእስር ቤት ይፍታሽ እማዬ። እኔ ልግባ እሺ አረኩዬ። ግቢ ግቢ። እሺ እንኳን ድምፅሽን አሰማን አረኩዬ። እንኳን ሰላም መጣሽ። እናመሰግናለን። ሰላም ቆያችሁ። እድሉን አመሰግናለሁ። ስለሰጣችሁኝ አመሰግናለሁ። እኔ የምመሰክረው ለቸሩ መድኃኔዓለም ነው። እንደዚሁ መቼም በስደት ያለ ሰው ይሄ ስራ መፍታት ነው አስቸግሮና ያለው ስራ ፈትቼ ቁጭ ብዬ ነበረ። እዚያ ቁጭ ብለን 3 ወር ሞላኝ። እዚያ ቁጭ ብዬ ያለን አንቺ እምነቷ ደግሞ ሌላ ናት። እዚያ ያለንባት ሴት አንቺ ምንድን ነሽ ዝም ብለሽ መድኃኔዓለም መድኃኔዓለም እያልሽ መድኃኔዓለም ምን ያደርግልሻል ትለኛለች፣ ትፈካከረኛለች። ግን ዋሽቶ ነው ወደ እሷ እየሄደን የሚያፈካክረኝ። መድኃኔዓለም እኔ ቁጭ ብል ምን ችግር አለው? እኔ ጤና ሆንኩኝ፣ ነገ እግዚአብሔር እኔ ያለውን ያመጣልኛል። መድኃኔዓለም ያውቃል። 3 ወር ሞላኝ እዚያ። እኔ መቆሜ ስለማን ሆኖ ስራ ባጣ ምን ችግር አለው? እኔ ቆምኩኝ፣ ነገ ጧት እኔ ያለውን መድኃኔዓለም ያመጣዋል ብዬ እሷ ጋር እንደዚህው ተመላልሰን እንደ ነገ ዛሬ ቅዳሜ እሁድ መድኃኔዓለም እሁድ ነው የነበረው። አርብ ማታ ይሁን እሷ ጋር የተነጋገርን መድኃኔዓለም አባቴ እንደው ደህና አድርጌ እንኳን አልተናገሩም። እንደ እዚህ ዲያብሎስ አንተ ትበልጥ የለም እንደ እኔ ቁጭ በማለቴ ምንም ችግር የለውም። እኔ ሰላም ልሆን ግን እንደዚህ የእሷ ነው የእኔ ነው እንደዚህ እያደረገ እሷ ጋር የሚያፈካክረን እኔ ወይም ወደ ሀገር ያስገባኝ። እኔ እኮ በቃ ሻልኸኝ ምንም ችግር የለውም ሀገሬ መግባት እፈልጋለሁ። ወይም ወደ ሀገር ያስገባኝ ወይም የምሰራው አለኝ አንተ ፍጠርልኝ። እኔ እዚህ ቁጭ ብዬ ሰው ጋራ መነጋገሩ እኔ በጣም ይከብዳል። እና የምትፈጥርልኝ ሆነም ፍጠርልኝ፣ አልፈጠርልኝ ደግሞ ወደ ሀገሬ መግቢያን ፍጠርልኝ አልኩት። እዚያ ቅዳሜ እንደዚህ ተነጋግረን ማታውን አርብ ተነጋግረን ቅዳሜ ማታ ስራ መጣ ተባለ። 2 ስራ መጣ ተባለ። አንደኛው አይቻልሽም አንቺ ገላሽ አብቅቷል፣ ደግሞ ከሳሽ ያይ በቃ ትፈካከረኛለች። እኔ ብከሳስ ቄጥ ቢወድ ፈሳ አይቋጥርም አለ። እኔ ብከሳ ምንም ችግር የለውም። እኔ ከሳ የሚሰማኝ ነገር የለም እግዚአብሔር ይመስገን እና ችግር የለውም። እና 2 ስራ መጥቷል። አንደኛው አንቺ አሰሪውም አንደኛው ተጅ እንደሆነ ተጃለሽ ማተጅ ሆነ ሌላ ይሄድበታል አለች። እኔ ችግር የለም በመጣው ሄዳለሁ። እንግዲህ በፊተኛው ዋጋ አናገኝም፣ በመጣበት እንደ ባህርተኛ ሄዳለሁ። ችግር የለም እግዚአብሔር ያመጣውን ያንጣልኝ ብዬ እዚያ ቅዳሜ ማታ ስራ መጣ ተባለ። አንደኛይቱ እሷ ልጅ ናት ከዚያ ትህድ ተብላ ትልቁ ሄደች። እኔ ደግሞ ተጀ ሆነ ከዚህ ሂጂ ዋጋው ትንሽ ነው ተባለ። ችግር የለም እግዚአብሔር ይባርክልኝ ይበቃኛል ብዬ በለተቀንህ እንግዲህ ከዚህ ቁጭ ብዬ ልደት ደግሞ 2 ሳምንት ጦመናል። በዛሬ ወር ከበረከት እንድደበለቅ ከፈለግ ስራ ትሰደኛለህ። 4 ትደበለቅ ይልሃልኝ አንተ ታውቃለህ። እዚያ ስራ መጣ። እዚያ እሑድ ማታ የባለ እግዚአብሔር ይሄን ስራ መጣልኝ። አሁን 3 ወር ጨርሻለሁ። 4ኛ ወሬ እየገባ ነው። መድኃኔዓለምን ቸሩ መድኃኔዓለምን እልል ብላችሁ በለተቀኑ ስላመጣኝ ባለ እግዚአብሔር አመስግኑልኝ። ሁለተኛ ደግሞ ትላንትና ባለ እግዚአብሔር የመድኃኔዓለም ማታ እህቴ 2 ዓመት የሰራይበት ቤት ስራ ወጣሁኝ አለችኝ። ድንገት ዝም ብላ ስራ ወጣሁኝ እኮ አለችኝ። ምን ሆነሽ ስላት ኧረ ሴትዮዋ ቤት ገዝተን ነበረ አሁን የ3 ወር እስከ 3 ወር ድረስ ብራችሁ ባንካችሁ ተዘግቷል አትሰጡም ተብለናል ብላ ወጣችኝ አለችኝ። በያይዞሽ ዝም በይ መድኃኔዓለም ያውቃን የኛ ያለውን እግዚአብሔር ያውቃን ብዬ በጦለታችሁ ስቡልኝ ብዬ እዚህ ከነ ራህማን እነ መሲም በጦለታችሁ ስቡልኝ እህቴ ድንገት ስራ ወጣለኝ እና ብዬ ነገርኳቸው። አይዞሽ ችግር የለም ምናምን ብለውኝ እዚያ ደግሞ በበነጋው ደግሞ ኧረ እኔማ ልሄድ ነው ስራ አለ ብለውኛል ወደ ሙዚየም ልሄድ ነው አለች። ኧረ
እኔ አትሂጅ እንዳልሽም እረዳሻለሁ የምለው ነገር የለኝም። እኔም አቅም የለኝም። ሂጅ እንዳልሽም እኔ አላውቅም። እንደ ልብሽ ብሻው ሂጂ ብሻው አትሂጂ አንቺ ታውቂያለሽ። ስራ አለለ እኔ ቁጭ በይ የምለው ነገርም የለ። ሂጂም አልልም። እንግዲህ መድኃኒዓለም ይከተልሽ አልኋት። በዚያው በበነጋው ውጥት ብላ ትላንት በስቲያ ማታ ደረስኩኝ አለችኝ። ደግሞ እዚያው መድኃኒዓለም የተመሰገነ ይሁን። ቸሩ መድኃኒዓለም ለእኔ ያረክ ለማን አድርገኸዋን? እኔ ግን አንዲቱ ኃጢአተኛ ነኝ ብዬ ተመስገን ብዬ አሁን እህቴንም የእኔም ስራም ተመቻችቶልን እንገኛለን። እልል ብላችሁ አመስግኑልኝ። ልጄ ደግሞ በመንገድ እየመጣ ነው። በቸሩ መድኃኒዓለም ቀን ልጅሽ መጥቷን አሉኝ። አላሰቡት ሜዳ ልጅሽ መጥቷን እንደዚህ ያለ ቦታ ደርሻለሁኝ አለን አሉኝ። እኔ እንግዲህ የሚመለስ እንደሆነ መልሱት፣ የማይመለስ ከሆነ ደግሞ መድኃኒዓለም ያውቃን ብዬ ዝም አልሁኝ። የአቡነ ኪሮስ ልጅ ነው ወልደ ኪሮስ እያላችሁ በጸሎታችሁ ስቡልኝ። ገና ህፃን ነው። እኔ ምንም የምናገረው የለኝም። መድኃኒዓለም ያውቃል። እልል ብላችሁ አመስግኑልኝ። አመሰግናለሁ ስላዳመጣችሁኝ። አንቺ የደረሰልሽ ቸሩ መድኃኒዓለም ለእኛም ይድረስልን፣ ለሁላችንም ይድረስልን። እመቤቴ ማርያም ልጅሽን ደግሞ መብርሃን በፊትም በኋላም በሰላም ታስገባለሽ። አይዞሽ መብርሃን ለመብርሃን አሳልፈሽ ስጪ። መድኃኒዓለም እናቴ አይዞሽ፣ በሰላም በእጅ እቅፍሽ ይግባልሽ። መድኃኒዓለም ይርዳሽ። አንቺን ይረዳ ማህበሩን ሁሉ ይርዳልን። አሜን አሜን አሜን። በእውነት መድኃኒዓለምዬ ለአንቺ የደረሰ ኃያሉ ቸሩ መድኃኒዓለም ለሁላችንም ይድረስልን። አይዞሽ አታልቅሺ። አባቴ ሊቀ ሰማዕቱ ቅዱስ ጊዮርጊስ በፈረሰው ግርማ አሻግሮ ልጅሽን እጅሽ ላይ ያሳርፍልሽ። አይዞሽ ልል በእውነት ያንቺ የደርስ አባት ቸሩ መድኃኒዓለም ለእኛም ይድረሰን። በእውነት የእኛ ቸሩ መድኃኒዓለም ምን ይሳናልና አሁንም ይድረስልሽ። ለልጅሽንም አምላክ እሱ ጋር ሆኖ በቅፍ እጅሽ ላይ ያስገብልሽ። ማያይዞሽ ማምላክ ተከትሎ አሳልፍሽ። በቸሩ መድኃኒዓለም ስጪው። ቸሩ ስራ ሲጠብቀው አይዞሽ። አሜን አሜን። በእውነት ቅዱስ ሚካኤል በስላሴ ስም አሜን አሜን አሜን። በእውነት ላንቺ የደረስልኝ ቸሩ መድኃኒዓለም ለሁላችንም እንደዚሁ ይድረስልን። የልብሽን መሻት ይፈጸምልሽ። ጅማሬሽን ሳይሆን እግዚአብሔር ገሰጸ ጅማሬሽን ሳይሆን ፍጻሜሽን ያሳምርልሽ። እንጀራሽን ሀገርሽ እስከምትገቢ በቃኝ እስከምትን ድረስ ያንቺን እህትሽን እንጀራውን ያሳምርልሽ። ልጅሽንም ደግሞ የወጣበትን አላማው ቸሩ መድኃኒዓለም እሱ ለሁሉም ነገር አላማ አለውና እሱ ወደ እጅሽ ያስገባልሽ። ወደ ያለምበትም ወደ ያቀረበትን ቦታው በሰላም በጤና በሰና ያስገባልሽ። ደግሞ እንደዚሁ መተሽ ደግሞ ለምስክርነት ቸሩ መድኃኒዓለም ያብቃሽ። እመብዛን አትለይሽ። ይህን ቃል ያሰማሽ ጌታችን ቃሌት ያሰማለን፣ ቃሌት ያሰማለን፣ ቃሌት ያሰማለን። ጸጋውን ያብዛልሽ። ስለነበረን ጊዜ ሎል እግዚአብሔር ስሙ ከአጽናፍ እስከ አጽናፍ ስሙ የተመሰገነና የተመሰገነ የተከበረ ይሁን። አሜን። አስጀምሮ ያስፈጸመን ሎል እግዚአብሔር ስሙ ከምድር እስከ አርያም የተመሰገነ የተከበረ ይሁን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። አሜን። ይቆየን። ቸሩ መድኃኒዓለም የሳምንት ሰው ይበለን። ጸጋውን ያብዛላችሁ።